በቴሌብር ብድር መነሻነት የደንበኞችን አካውንት ማገዱ ህገወጥነት ነው። ይህንን የሚያደርጉት የተቋሙ ሰራተኞች በወንጀል ጭምር ሊጠየቁ ይችላሉ። ሰላም ደጉላው ነኝ። እንግዲህ የኢትዮጵያ ንግድ ባንክ በቴሌብር አማካኝነት ለደንበኞቹ ያለምንም መያዣ ገንዘብ ሲያበድር እንደነበር ሁላችንም እናስታውሳለን። ታዲያ ከዚህ ጋር በተያያዘ ብድራቸውን ያልመለሱ ደንበኞች የሂሳብ አካውንት በኢትዮጵያ ንግድ ባንክ አማካኝነት እየተዘጋ እንደሆነ ከሰሞኑ እየተነገረ ይገኛል። ታዲያ ከዚህ ጋር በተያያዘ ሁለት ዋና ዋና ጉዳዮችን አንስተን መመልከት ይኖርብናል። በመጀመሪያ ደረጃ አንድ ሰው በራስ ጉዳይ ዳኛ መሆን እንደማይችልና በጉዳዩ ላይ ይሄን ያለ ፍርድ መስጠት የሚችለው ወይም ደግሞ አካውንት የማገድ ስልጣን ያለው ፍርድ ቤት ብቻ መሆኑ መታወቅ መቻል አለበት። ከዚህም ባሻገር ከተቋሙ ጋር የዝን የብድር ውል የገቡ ግለሰቦች ግንኙነታቸው ፍትሐብሔር እስከሆነ ድረስ የራሳቸው ሐሳብ የመደመጥ አካውንታቸው የማይታገድበት ምክንያት የማስረዳት ብድሩን የማይከፍሉበትን ምክንያት ካለ ፍርድ ቤት ቀርቦ የመደመጥና የመሰማት ህገ መንግስታዊ መብት አላቸው። ግራቀኙን አከራክሮ አካውንት ማገድ ገንዘቡንም ለኢትዮጵያ ንግድ ባንክ መክፈል ካለባቸው መክፈል አለባችሁ ብሎ መወሰን ስልጣን ያለው ፍርድ ቤት ብቻ ነው። ስለዚህ አካውንቱ በራሱ እጅ ስላለ ብቻ አመልካችና ዳኛ በመሆን ውሳኔ በመስጠት ፍርድ በማስተላለፍ ገንዘብ ወስዳለሁ የሚል አቋም ካሳየ የኢትዮጵያ ንግድ ባንክ በህግ ጭምር ሊጠየቅ ይችላል እላለሁ። አመሰግናለሁ።